ፓስፖርት በአንድ ቀን እንዴት አድርገን እንደምናመለክት እናያለን ዛሬ። በመጀመሪያ ደረጃ ባለፈው አሳይቻችኋለሁ ዩዘር እንዴት እንደሚከፈት፣ እሱን አከፋፈት ማየት ትችላላችሁ። አሁን ከዚህ በፊት የከፈትኩት ዩዘር ስላለ ዩዘሬን ሎጊን ይላል ማለት ነው። ከዚህ በፊት እንትን ያላችሁ ሰዎች በዚህ መልኩ መመዝገብ ትችላላችሁ ማለት ነው። አሁን ሎጊን አደራረጉን አሳያችኋለሁ ማለት ነው። አሁን ሎጊን የምትለውን ምልክት ነካታለሁ። ታች ጋር ያለችውን ዩዘር ኔምን እዚህ ጋር እንደምታዩት አስገባለሁ። ዩዘር ኔም ኤንድ ፓስወርድ። ፓስወርድም ከጠፋባችሁ እንዴት ሪከቨር እንደምታደርጉ ወደፊት ምን ይሆናል። አሁን ፓስወርዴን እያስገባው ነው፣ የራሴን ማለት ነው። እናንተም የራሳችሁን ፓስወርድ ማስገባት ትችላላችሁ። ካስገባችሁ በኋላ ደግሞ አሁን ቀጥሎ በምታዩት መልክ ኦቲፒ ልክልናል ማለት ነው። ቬሪፋይ አድርጎ እየጨረሰ ነው። የራይት ምልክት ስበራ ሎጊን የምትለው ምልክት እንጫናታለን። በምታዩት መልኩ ቬሪፋይ ሆኗል። ሎጊን እለዋለሁ። ሎጊን ካልኩት በኋላ ሴንድ ኦቲፒ እለዋለሁ። ከዛ ኦቲፒ ልክልኛል ማለት ነው። ከዛ የተላከልኝን ኦቲፒ እዚህ ላይ ያስገባለሁ ማለት ነው። ትንሽ ኮኔክሽን እንትን እያለ ነው። አንዳንዴ እንደዚህ ሊል ስለሚችል መልሳችሁ ገብታችሁ መግባት ትችላላችሁ። ደግሞ ሞክረዋለሁ ነው በድጋሚ። በምታዩት መልኩ ከብዙ ሙከራ በኋላ ኦቲፒ ልኮልኛል፣ ገብቶልኛል ማለት ነው። አሁን ቀጣዩን ስቴፕ አሳያችኋለሁ ማለት ነው። አሁን በምታዩት መልኩ ጨርሻለሁ። ሎጊን አድርጌ ቀጥታ ወዴት እገባለሁ? መልሼ ሎጊን ወዳልኩበት ክሮም እገባለሁ። አሁን እንደምታዩት ሎጊን አድርጌ ጨርሻለሁ። ወደ ብሮዘሬ ገብቻለሁ። ሪፍሬሽ እያልኩት ነው። ስለዚህኛውም ፓስፖርትን የፈለግነው የጠፋ ፓስፖርት እንዴት አድርገን ማመልከት እንችላለን የሚለውን ማየት እንችላለን። እንዲሁም መጀመሪያ ላይ ነገርኳችሁን ነገር እስከ መጨረሻው ታገሱ፣ እሱንም አሳያችኋለሁ። ከዚች ጋር ምንድነው የሚለው ሁለተኛ ላይ ያለችዋን እሷን እጫናታለሁ ማለት ነው። ከዛን መልሼ ወደ ታች ወርዳለሁ ማለት ነው። ቋንቋ እዚህ ጋር አማርኛ፣ እንግሊዘኛ አለ። እኛ በምንፈልገው ቋንቋ መሰረት መቀጠል እንችላለን ማለት ነው። እኔ አማርኛን መርጬ ለእናንተ ለማሳየት እዚህ ጋር ያለውን አግሪመንት ሁሉንም ማንበብ አለባችሁ። አንብባችሁ እስማማለሁ ስትሉ ወደ ቀጣዩ ስቴፕ ትሄዳላችሁ ማለት ነው። ኔክስት ትሉታላችሁ ማለት ነው። ታች ጋራ በሰማያዊ ምልክት ያለችባት እሷን አንዴ ክሊክ ታደርጉታላችሁ ማለት ነው። እዚች ጋራ አደልት ነው ችልድረን ነው ብሎናል። እኛ የፈለግነው ለአደልት ስለሆነ አደልት የሚለውን ምልክት እንጫናለን ማለት ነው። ከዛ እዚህ ጋራ ሎስት ዶክመንት ሎስት የምትለዋን አለች። እሷን እንዴት ቲክ አደርጋታለሁ፣ ኔክስት እለዋለሁ ማለት ነው። እዚች ጋር ምንድነው መመርጥለት ኢትዮጵያን ፓስፖርት እና የበፊቱን ኦልድ ፓስፖርት ነበር አስገባለታለሁ ማለት ነው። ለአዲስ ከሆነ እዛ ጋር የተዘረዘሩትን አማራጮች መጠቀም ይቻላል። እዚህ ጋር የጠፋ ስለሆነ የበፊቱን የጠፋውን ፓስፖርት ኤግዛምፕል አስገባለታለሁ። ኢፒ 12 45 67 እያልኩ ይቻላል። እዚህ ጋር ለኤግዛምፕል ስለማሳያችሁ ትክክለኛ የፓስፖርት ቁጥር አይደለም። እዚህ ጋር ስም እጽፋለሁ። አሁን ለምሳሌ ሜላት ልበልበት። እዚህ ጋር የአባት ስም እንደምታዩት እዚህ ጋር ጽፌያለሁ። የአያት ስምም እዚህ ጋር በምታዩት መልኩ ጽፋለሁ ማለት ነው። ስለዚህ የአባት ስም በእንግሊዝኛ፣ የእናት የእሷን ስም በአማርኛ ጽፋለሁ። የእሷን ስም እዚህ ጋር እንደምታዩት በእንግሊዝኛ ጽፌያለሁ። የአባቷንም ስም በእንግሊዝኛ፣ የአያቷንም ስም በእንግሊዝኛ ጽፋለሁ ማለት ነው። ከዛ ቀጣይ ወዴት ሄዳለሁ? ጾታ መርጣለሁ። ጾታ ሴት ስለሆነች ሴት እለዋለሁ። ከዛ ዓመተ ምህረት የተወለደችበትን ዓመተ ምህረት ተጽፏል። እዚህ ጋር እንደምታዩት እዚህ ጋር ጽፌ ጨርሻለሁ ማለት ነው። ቀጣይ ወዴት ሄዳለሁ? ወደ ተወለደችበት ቦታ። የተወለደችበት ቦታ የት ነው? አዲስ አበባ። ስለዚህ መልሼ እዚህ ጋር አዲስ አበባ እለዋለሁ ማለት ነው። አሁን ለምሳሌ እዚህ ጋር ክልል ተወልዳ ከሆነ አማራ ክልል ተወልዳ ከሆነ አማራ ክልል፣ የተወለደችበት ደቡብ ጎንደር ከሆነ ታች ጋር ደቡብ ጎንደር እለዋለሁ ማለት ነው። እዚች ጋር 17 ዲጂት የበርዝ ካርድ ይላል። እሱን ማስገባት ትችላላችሁ፣ ለማስገባትም ትችላላችሁ ማለት ነው። እስካሁን የሞላሁትን መረጃ ቼክ እያደረኩ ነው ወይስ ትክክል አይደለም የሚለው ሁሉንም አይቼዋለሁ። እዚህ ጋር ስሙንም በአማርኛ በእንግሊዝኛ ልክ ነው። ከዛም በቃ ልክ ከሆነ ወደ ቀጣዩ ስቴፕ አልፋለሁ ማለት ነው። ኔክስት እለዋለሁ ማለት ነው።
ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡ። እዚህ ጋር አሁን አዲስ አበባ አልኩት፣ አድራሻ አራዳ አልኩት፣ ወረዳም እዚህ ጋር አስገባለታለሁ፣ ቀበሌም እዚህ ጋር እንደምታዩት አስገባለታለሁ ማለት ነው። ሲቲ ላይ አዲስ አበባ ብዬ ጽፈበታለሁ ማለት ነው። ከፈለጋችሁ እዚህ ጋር ቪዲዮ ላይ እንደምታዩት ሁለት ጊዜ ኤኤ ወይም አዲስ አበባ ብላችሁ መጻፍ ትችላላችሁ። የመጀመሪያው ካፒታል እና እንትኑ ካፒታል ኤ መሆን ስላለበት ኤ ስሞል ስለሆነች እሷን መልሼ አስተካክላታለሁ ማለት ነው። እዚህ ጋር ኤን ወደ ካፒታል ለውጫታለሁ። ሆም አድሬስ ማለት ነው። ሆም አድሬስ እዚህ ጋር እናስገባለታለን። እዚህ ጋር ስልክ ቁጥር ኤግዛምፕል 912345 6 ብዬ እንትን እላለሁ እስከ 7 ወይም እስከ 8 ሄድለታል እስከሚያልፍልኝ ማለት ነው። እዚህ ጋራ የማይሰራ ቁጥር ነው ማለት ነው። ኢሜል አድሬስም እዚህ ጋራ ፎር ኤግዛምፕል ያስገባለታለሁ። የተከፈተ ኢሜል አድሬስ ቢሆን ይመረጣል። እዚህ ጋራ ምንድነው ማስገባለት? እዚህ ጋር መጠንቀቅ ያለብን ነገር የት ነው አሻራ የምንሰጠው? አሻራ የምንሰጥበትን ቦታ ነው እዚህ ጋር የምንመርጥበት። የመታወቂያ ወይም የልደት ካርዳችን አድሬስ አይደለም እዚህ ጋር የሚቀመጠው። አሻራ የምንሰጥበትን አድራሻ ነው እዚህ ጋር ማስቀመጥ ያለብን። እኔ የፈለኩት ለሚኩራ ኢሚግሬሽን ነው። ለሚኩራ የሚለውን እፈልገዋለሁ ማለት ነው። ከዛም ለሚኩራን እየፈለኩት ነው አገኘሁት። ስለዚህ የምንፈልግበትን አድራሻ ነው እንጂ የኛን አድራሻ አይደለም እዚህ ጋር የምናስቀምጠው። ከዛ ሰዓትና ቀን መርጥለታለሁ። ቀን መረጥኩለት። ኮንፈርም አልኩት እዚህ ጋር እንደምታዩት። ከዛ እዚህ ጋር እንደምታዩት ቪዲዮ ላይ ሰዓት መረጥኩለት። ኔክስት እለዋለሁ ማለት ነው። ከዛ አሁን እዚህ ጋር ምንድነው የማደርገው? ፋይል አፕሎድ አደርጋለሁ። የልደት ካርድና መታወቂያዋን እዚህ ጋር በብዛት የሚያስቸግርበት ቦታ ስለሆነ 2-3 ምናምን ልንሞላው እንችላለን እዚህ ጋር እንደምታዩት ማለት ነው። አሁን እዚህ ጋር መረጃውን አፕሎድ እያደረኩት ነው፣ እየፈለኩት ነው። በምታዩት መልኩ መረጃ እየፈለኩ ነው አፕሎድ ማድረጋውን። እዚህ ጋር እንደምታዩት ያው መልሶኛል። መረጃ ከመረጥኩ በኋላ ሲስተሙ በጣም ነው የሚያስቸግረው። እዚህ ጋር እንደዚህ ሲላችሁ መልሳችሁ መሙላት ነው ያለባችሁ። እዚህ ጋር እንደምታዩት መልሼ ገብቼ አስገብቶኛል። ፋይል አፕሎድ እያደረኩ ነው፣ የመረጥኩለት ነው። ኤግዛምፕል ስለሆነ እኔ በዝም በአንዱ በስክሪንሾት ነው ማሳያችሁ። ኖርማል ወረቀት ስክሪንሾት ያደረኩት ነው። መታወቂያም የሚለውን ቦታ ሚጄም ስክሪንሾት የተደረገውን አንዱን መርጠለታለሁ። ሰብሚትን ጋልኩት። ከዛ ኔክስት እለዋለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ራይት መሆኑን እናያለን። አረንጓዴ ምልክት መብራቱን። ከዛ ኔክስት የሚለው ምልክት ተጫናለሁ። ታች ጋር እንደምታዩት እሱ ኔክስት የሚለው ምልክት ከተጫንኩት በኋላ ወደ ቀጣዩ ስቴፕ ያመራኛል ማለት ነው። እዚህ ጋር ያው ኔክስት ብዬዋለሁ። መልሼ አሁንም እዚህ ጋር ኔክስት እለዋለሁ። ከዛ እዚህ ጋር ምንድነው መመርጥለት? ተጨማሪ አዲሽናል ዶክመንት ካለ ማስገባት እንችላለን። አሁን ለምሳሌ የልጅ የፍርድ ቤት ኬዝ ነው ያለበት ነገር ከሆነ እሱን ማስገባት እንችላለን። ይሄንን ደግሞ በቀጣዩ ቪዲዮ ሰራላችኋለሁ ማለት ነው። እዚህ ጋር መጨረሻ ላይ ኮንፈርም እለዋለሁ። ስለዚህ እዚህ ጋር አመልክቼ ጨርሻለሁ ማለት ነው። ስለዚህ አሁን የቀረኝ ምንድነው ፕሮሰስ ፔመንት ነው። እሱን ነክቼ መክፈል እችላለሁ ማለት ነው። የመክፈያ ኮድ ያመጣልኛል። እሱን ኮድ አስገብቼ መክፈል እችላለሁ። በዚህ መልኩ መስራት እንችላለን ማለት ነው። እንዲሁም ከፓስፖርት ጋር የተገናኘ ጥያቄ ካላችሁ መጠየቅ ትችላላችሁ በ0943 7947 56 እንዲሁም በእኛ በኩል ማሰራት ትችላላችሁ። እንዲሁም ፓስፖርት በ2 ቀን በ5 ቀን እየወጣ ስለሆነ በእኛ በኩል እየደወላችሁ መመዝገብ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው